አባቶቼንም መገደኛ በዚህ ምድር ላይ የለም መዳኛ ከንቱ ነው ድካሜ አንተ ካልረዳኸኝ ከወደኩበት ማን ያነሳኛል አቤቱ ጸሎቴን ስማኝ ትርኸቴን አድምጥ እንባዬ ይናገር ዝም ብለህ አንቀመጥ ልቅሶ ይዤለት በል አምላኬ ራራልኝ እኔ በምድር ላይ ዓመፀኛ ነኝ እንደ አባቶቼን እንግዳ ነኝና ፊትህን አብራልኝ በምሕረት ቀና ያለም ድካም ከማረፌ በፊት ከሥጋ ፈተና አግኝቼ ብሞት ፊቴ እንዲበራ ኃይል እንዲታደስ አቤቱ ፍቀድልኝ በመንፈስ ልቀደስ ሀብትና ንብረት ሁሉም ባዶ ይሆናል ተስፋዬ አንተ ነህ ባሪያህ ያጽናኛል አቤቱ ጸሎቴን ስማኝ ጩኸቴን አድምጥ እንባዬ ይናገር ዝም ብለህ አትቀመጥ ልቅሶዬ ይዤላት በል አምላኬ ራራልኝ እኔ በምድር ላይ መተተኛ ነኝ እንደ አባቶቼን እንግዳ ነኝና ፍትህ አብራልኝ በምሕረት ቀና እኔስ እንግዳ ነኝ አላፊ ነኝና በአገሬ ላይ ማይመስል ብላይ ቤቴና እስቲ ያለው ነው በሰማይ ወደ አስማችን መለሳ ልቅሶዬን ቸል አትበል መተተኛ ነኝና ስማኝ አዱና ጌታ ሆይ ስማኝ የባሪያዬ ነፍስ አቤቱ ደስ አሰኝ ነፍሴን ወደ አንተ አነሳለሁና ውደድልኝ አቤቱ አንተ መሪ ነህና ይቅር ባይ ጌታ የሞላ ምስጋና ለሚጠሩ ሁሉ ምሕረት ብዙ ነው ጩኸቴን ስማ ዘመን እንደ ጥላ ያለፈ ይሮጣል የሰው ልጅ ኖሮ ምንድነው ይባላል እንደ አባቶቼንም መገደኛ በዚህ ምድር ላይ የለም መዳኛ ከንቱ ነው ድካሜ አንተ ካልረዳኸኝ ከወደኩበት ማን ያነሳኛል አቤቱ ጸሎቴን ስማኝ ትርኸቴን አድምጥ እንባዬ ይናገር ዝም ብለህ አንቀመጥ ልቅሶ ይዤለት በል አምላኬ ራራልኝ እኔ በምድር ላይ ዓመፀኛ ነኝ
አባቶችን እንግዳለኝና ፊትን አብራሪ በምሕረት ቀና ድካም ከማረክ በፊት ከሥጋ ፈተና አግኝቼ ምሕረት ፊቴ እንዲበራ ኃይል እንዲታደስ አቤቱ ፍቀድልኝ በመንፈስ ልከነስ ሀብት እንዳንረት ሁሉም በዶ ይሆናል ተስፋዬ አንተ ነህ ያጽናኛል አቤቱ ጸሎቴን ስማኝ ጩኸቴን አድምጥ እንባዬ ይናገር ዝም ብለህ አትቀመጥ ልቅሶዬ ቸላት በል አምላኬን አራልኝ እኔ በምድር ላይ መተተኛ ነኝ እንደ አባቶቼ እንግዳ ነኝና አብራልኝ በምህረት ቀና እኔስ እንግዳ ነኝ ኃላፊ ነኝና በአገሬ ላይ ማይበስግብር ላይ ቤቴን አንስት ያለው ነው በሰማይ ወደ ሕዝባችን መለሳ የእግዚአብሔር ልጆች ቅዱሳን በጌታ በኢየሱስ ክርስቶስ ያው ስም እንደምን አመሻችሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዛሬ ደግሞ ከእግዚአብሔር ቃል አንድ ቦታ ከመጽሐፍ ቅዱሳችን ኢዮብ ምዕራፍ 29 ከቁጥር 15 እስከ 18 ያለውን ካነበብን በኋላ እንጸልያለን። የአምላካችን የእግዚአብሔር የመድኃኒታችን ስም ለዘላለም የተባረከ ይሁን። እግዚአብሔር ይባረክ። ቀንን አሳልፎ ምሽት ሰጥቶናል። ምሽትን አሳልፎ ማለዳን የሚሰጠን እግዚአብሔር በዕድሜያችን ላይ ደግሞ ይህችን ቀን የጨመረ የሰራዊት ጌታ እግዚአብሔር አምላካችን ስሙ ለዘላለም ብሩክ ይሁን። የኔንና የእናንተን በደል መተላለፋችንን ሳይቆጥር እግዚአብሔር አምላክ እንደ እጃችን ሥራ በላያችን ላይ ፍርድን ሳያመጣ በታላቅ ምሕረቱ የተሸከመን የአብርሃም የይስሐቅና የያዕቆብ አምላክ እግዚአብሔር ስሙ ብሩክ ይሁን። በያላችሁበት አገር የሰዓት አቆጣጠር በዚህን ሰዓት በዚህን ጊዜ በዚህን ደቂቃ ይህንን የእግዚአብሔርን ቃል እንድንካፈልና እንድንጸልይ መንፈስ ቅዱስ በውስጤ ያስቀመጠውን ነገር አብረን ሸክሙንም እንሸከማለን፣ ጸሎትም አብረን እንጸልያለን፣ እንተጋለን። ጌታ ኢየሱስ ክርስቶስ መድኃኒታችን ወደ እኛ እስከሚመጣ ወይንም ደግሞ እኛ ወደ እርሱ እስከምንሄድበት ቀን ድረስ ለድካማችንና ለችግሮቻችን እጆቻችንን አንሰጥም። እግዚአብሔር በሚረዳን መጠን ሁሉ እየተጋደልን የጌታን የመድኃኒታችንን የኢየሱስ ክርስቶስን መገለጥ እንጠባበቃለን። ስለዚህ እግዚአብሔርን በጣም አድርገን ነው የምናመሰግነው። ጥቂት ሰውን ቢገባ ብዙ ሰውን ቢገባ ዛሬ እግዚአብሔር አምላክ ለምትሻው ነፍስ መልእክት አለው። ለእኔ መልእክት አለኝ፣ ለእናንተ መልእክት አላችሁ፣ ለልጆቻችሁ፣ ለቤተሰቦቻችሁ፣ ለነፍሳችሁ እግዚአብሔር አምላክ መልእክት አለው። ክብር ሁሉ ለእግዚአብሔር ይሁን። ዛሬ አጭር የእግዚአብሔርን ቃል በጣም ልቤን የነካውን ቃል ነው ማካፍለው። ሁሌ ለእኔ ሸክም ሆኖ በውስጤ የተቀመጠ ቃል ነው። ቤተ ክርስቲያን በአሁኑ ጊዜ በምን አይነት ሁኔታ ውስጥ ነው ያለችው? በተለይም የቤተ ክርስቲያን አካሄድ ምን ይመስላል? ቤተ ክርስቲያን ምን መምሰል አለባት የሚለውን ነው ዛሬ አብረን የምንካፈለው። ዛሬ በዚህን ሰዓት ሳሙኤልም የለም፣ ኢዮብም የለም፣ ዮሴፍም የለም፣ ሌሎች በመጽሐፍ ቅዱስ የተጠቀሱት እነ ሙሴ የሉም፣ ሐዋርያትም የሉም። ዛሬ በምድር ላይ በዚህን ሰዓት ያለነው እኛ ነን። ጳውሎስም የእግዚአብሔርን ቃል አስቀምጦ በዘመኑ እግዚአብሔርን አገልግሎ አልፏል። ታዲያ ኢዮብ ምንድን ነው የሚለው? በኢዮብ መጽሐፍ ምዕራፍ 29 ከ15 እስከ 18 ያለውን እናነባለን። በ15 ቁጥር ላይ ኢዮብ እንዲህ ይላል። ከላይ የራሱ ንግግር አለው፣ እሱ ጋር አንገባም። ዳሩ ግን በዚህ በ15 ላይ ያለውን እናያለን። ለዕውር ምን ነበርኩ ይላል? ለዕውር ዓይን ነበርኩ፣ ለአንካሳ እግር ነበርሁ።
ለድሃው አባት ነበሪው፣ የማላውቀውንም ሰው ሙግት መረመሪው፣ የኃጢአተኛውንም መንጋጋ ሰበሪው፣ የነጠቀውንም ከጥርሱ ውስጥ አስጣሊው ይላል። ስለዚህ ርዕስ ለመስጠት ሞክሬአለሁ። ኢዮብ ድንቅ ነገር ነው የተናገረው። አስገራሚ ነገር ነው የተናገረው። የተናገረበት ነገር ሁሉ በሕይወቱ የኖረውን ነው የተናገረው። ኢዮብ በሕይወቱ የኖረውን ምን አረገ? ተናገረ። ኢዮብ በሕይወቱ ምን ነበረ? የዕውሩ አይን ነበረ። ለዕውር አይን ሆኖ ኖሯል ኢዮብ። እናም ደግሞ ለአንካሳው እግር ሆኖ ኖሯል። ማን? ኢዮብ ለአንካሳው እግር ሆኖ ኖሯል። ለድሃው ምን ሆኖ ኖሯል? አባት ሆኖ ኖሯል። ይህ ቃል ዛሬ ለእኔና ለእናንተ ይሰራል። ለማን? ለድሃው አባት ነበሪው፣ የማላቀውን ሰው ሙግት መረመሪው። ኢዮብ የማያቀውን ሰው ሙግት ምን ያደረግ ነበረ? ይመረምር ነበረ። ፍርዱ እንዳይጣመምበት፣ ፍርድ እንዳይጣመም የሚሰራ ታላቅ ሰው ነው ኢዮብ። የኖረውን ኑሮ ነው እየተናገረ ያለው። ዛሬ ቤተ ክርስቲያን በአደባባይ አፏን ሞልታ የምትናገረው ነገር አላት ወይ? ዛሬ ቤተ ክርስቲያን አፏን ሞልታ እኔ የዕውር አይን ነኝ የምትል አቋም አላት ወይ? እኔ ለአንካሳ እግር ነበሪው ትላለች ወይ ቤተ ክርስቲያን? ለድሃው አባት ነኝ ማለት በምትችልበት ሁኔታ ላይ ነው ወይ ያለችው ቤተ ክርስቲያን? ለመፍረድ ወይንም ደግሞ አቃቅር ለማውጣት ሳይሆን ምን መሆን አለብን እኛ? ኢዮብ የእግዚአብሔር ሰው በመከራ ውስጥ አልፎ የኖረበትን ኑሮ ምን አደረገ? ተናገረ። እኔ ኑሮዬ ይሄ ነው አለ። ዛሬ አገልጋዮች እኛ ኑሯችን እንዲህ ነው ወይ? ታላላቅ ሰዎች በቤተ ክርስቲያን ውስጥ ያለን ሰዎች ኑሯችን ይህን ይመስላል ወይ? እኛ የዕውሩ አይን እየሆንን ነው ወይ? እኛ ለአንካሳው እግር እየሆንን ነው ወይ? ለድሃው አባት እየሆንን ነው ወይ? እንደ ኢዮብ የማናቀውንም ሰው ሙግት እንመረምራለን ወይ? ወይንም ደግሞ በዘመድ ነው በአዝማድ ነው ለምናቀው ሰው ብቻ ነው ወይ የምንጨነቀው? መጽሐፍ ቅዱስ እኮ ለሚታውቁት ጎሽ ለሚላችሁ ጎሽ ካላችሁ፣ እጅ ለሚነሳው እጅ ከነሳችሁ፣ እነሆ ለሚያበላችሁ ካበላችሁ፣ ለሚያጠጣችሁ ካጠጣችሁ፣ ለሚያበድራችሁ ካበደራችሁ ከአሕዛብ በምንም አትለዩም ብሏል። እኔ ዛሬ ይህንን ጥቅስ ልቤን በጣም ስለነካ ነው ሪፍሌክሽን ለማካፈልም ለራሴም እየተቀበልኩ ለማካፈል የተፈለግኩበት ዋና ምክንያት ለዚህ ነው። ልቤን በጣም ነው የነካው። እኔ ለዕውር አይን ነኝ ወይ? እኔ ለአንካሳ እግር ነኝ ወይ? እኔ ለድሃው አባት ነኝ ወይ? እኔ የማላቀው ሰው ሙግት መርምሬ በሰፈር ይሁን በቤተ ክርስቲያን፣ በግራ ይሁን በቀኝ፣ በቆላ ይሁን በደጋ፣ በሚሰራበት መስሪያ ቤት፣ በሚሰራው ስራ፣ በሚነግድበት አካባቢ ሰው በታላቅ ችግር ውስጥ ሰውን በሚጥልበት ጊዜ መርምሬ እውነት ይሄ ነው ወይ? እውነት ይህ ነው፣ ጽድቅ ይህ ነው፣ ይህንን አታድርግ፣ ይህን ብታደርግ ይህ ይደርስብሃል፣ ይህንን ነገር ሊቀቅና ለእውነተኛው እውነትን ስጥ ብዬ አውቃለሁ ወይ? እናውቃለን ወይ? ዛሬ እኛ እንዴት ነን? ከዛ በኋላ የኃጢአተኛውን መንጋጋ ሰበሪው ይላል። ዛሬ ስንት ኃጢአተኛ ነው? ዛሬ ስንት ጨካኝ ነው የብዙዎችን ነገር በአፉ ውስጥ ይዞ ያለው ወይንም ቀርቅሮ ያለው? ብዙዎች ድሆች፣ ብዙዎች ችግረኞች መንገድ እንዳያልፉ የዘጋው ኃጢአተኛ ስንት ነው? መጽሐፍ ቅዱስ ኃጢአተኛ የሚለው ማንን ነው? ፍርድን የሚያጣምም ዳኛ ነው። በመስሪያ ቤት ቢሮክራሲ የሚያበዛን ሰው ነው። የሚያንገላታ ሰው ነው። ድሃን የሚጨቆነውን ሰው መጽሐፍ ቅዱስ ኃጢአተኛ ነው ይላል። የሚያስገድደውን አላስፈላጊ የሆነውን ቀንበር የሚጭነውን ምን ይላል መጽሐፍ ቅዱስ? ኃጢአተኛ ነው ይላል። ስለዚህ ቤተ ክርስቲያን ምንድናት? ተሟጋች ናት። ቤተ ክርስቲያን ተሟጋች መሆን አለባት። ዛሬ ቤተ ክርስቲያን ሙግት እያደረገች ነው ወይስ ምን እያደረገች ነው? ቤተ ክርስቲያንን በምንመለከትበት ጊዜ ዛሬ ቤተ ክርስቲያን ህንፃ በመስራት ተወጥራለች። ቤተ ክርስቲያን ዘመናዊ መሳሪያን በመግዛት ተወጥራለች። በቤቷ ያሉትን እንኳን ድሆችን በቤቱ በጌታ ቤት ላሉት ሰዎች እንኳን አልደረሰች፣ የደረሰች አይመስለኝም። እኛ ደርሰን እየታደግን ነው ወይ? የነጠቀውንም ከጥርሱ ውስጥ ምን አደረገው ይላል? አስጣሊው ይላል። ዛሬ ስንቶች ናቸው የተነጠቁት? ትዳራቸውን የተነጠቁ ሰዎች ብዙ ናቸው። መሬታቸውን የተቀሙ ሰዎች ብዙ ናቸው። እርሻቸውን የተቀሙ ሰዎች ብዙ ናቸው። ልጆቻቸውን፣ ሴት ልጆቻቸውን የተቀሙ ሰዎች ብዙ ናቸው። ወንድ ልጆቻቸውን የተቀሙ ሰዎች ብዙ ናቸው። ኃጢአተኞች ብዙ ነገርን ቀምተዋል። ለቅሚያቸው ላደረጉት በደልና ጥፋት ይሄ ልክ አይደለም ብለን ተሟግተናል ወይ?
ዛሬ የቤተ ክርስቲያን ድምፅ እየተሰማ ነው ወይ? ዛሬ የአብያተ ክርስቲያናት ድምፅ፣ ዛሬ የመሪዎች ድምፅ እየተሰማ ነው ወይ? በጥንት ዘመን እኮ ታላላቅ ሰዎች፣ ጌታ የጠራቸው ሰዎች ለድሃው ይሟገቱ ነበረ። ኃጢአተኛ የነጠቀውን ከእጁ አስጥለው ለተነጠቀው ይሰጡ ነበረ። ታላላቅ ስራዎችን እኮ ይሰሩ ነበረ። በመጽሐፍ ቅዱሳችን ውስጥ በፔንታቱክ በአምስቱም የሙሴ ሕግ መጽሐፍቶች እግዚአብሔር አምላክ መድሎ እንዳይኖር፣ እግዚአብሔር አምላክ ጉቦ እንዳይኖር፣ እግዚአብሔር አምላክ የድሃው መከራ እንዳይበዛ፣ እግዚአብሔር አምላክ የስደተኛው መከራ እንዳይበዛ፣ አንተም በግብፅ አገር ስደተኛ ስለነበርክ የስደተኛውን መብት ጠብቅ ብሎ ለሙሴ የሕግን መጽሐፍ እኮ ለሙሴ መልካም የሆኑ ነገሮችን እኮ አስቀምጧል። እግዚአብሔር ከድሃ አልፎ እኮ አህያ ከነጭነቱ ቢወልቅ እንኳን የጠላቴ አህያ ቢሆን እንኳን አንሰ ብሏል። ዛሬ ሰብአዊ ርህራሄ በእኛ ውስጥ አለ ወይ? በመጽሐፍ ቅዱሳችን በአምስቱም መጽሐፍቶች ውስጥ ቀጥሎም ደግሞ በመዝሙራት ውስጥ ቀጥሎም ደግሞ በነቢያት መጽሐፍቶች ውስጥ እነሆ ለፍርድ ለተጣመመው ፍርድ አገልጋዮች ነቢያቶች ሲጮሁ አልነበረም ወይ? ሲያለቅሱ አልነበረም ወይ? እንባቸው ብዙ አልነበረም ወይ? ዛሬ ቤተ ክርስቲያንና እኔ እናንተ ይህንን እያደረግን ነው ወይ? ዛሬ የገነነው በቤተ ክርስቲያን ውስጥ ማይረግ ነው ወይ? ቄስ መባል ነው ወይ? ሐዋርያ መባል ነው ወይ? ነቢይ መባል ነው ወይ? ምንድነው ገናና ሆኖ የቤተ ክርስቲያንን ኮር ኤሌሜንት የያዘው ነገር? ዛሬ የቤተ ክርስቲያንን ማይከላዊ ነገር ጨብጦ የያዘው ጨምድዶ የያዘው ነገር ምንድን ነው? እና እግዚአብሔር አምላክ እኮ ቤተ ክርስቲያንን በጨለማ ዓለም ላይ ብርሃን እንድትሆን ነው። በጨለማ ዓለም ላይ ብርሃን ሆና እንድታበራ እግዚአብሔር አምላክ ቤተ ክርስቲያንን በምድር ላይ አስቀምጧል። በተራራ ላይ ያለች ከተማ ልትሰወር አይቻላትም። በሰማይ ያለውን አባታችሁን እንዲያከብሩ ስራችሁ በሰዎች ሁሉ ፊት መልካም ይሁን ብለዋል እግዚአብሔር አምላካችን። እኛ የዕውሮች አይን መሆን፣ የአንካሳ እግር፣ የድሆች አባት እኮ መሆን አለብን። እና የምንሰማው ነገር በሶሻል ሚዲያ ላይ የምንሰማው ነገር እኮ በጣም ልብን የሚሰብር በጣም የሚያሳፍር ነገር እኮ ነው። ቤተ ክርስቲያን አጀንዳዋን ሲታለች ወይ? መሪዎች አጀንዳቸውን ሲተዋል ወይ? በመጽሐፍ ቅዱሳችን በማይረጋችሁ ምክንያት ከፍ ብላችሁ ተቀመጡ ብሎ ተራው ምእመን እንላለን። ተራ ምእመን የት አለ? በክርስቶስ ኢየሱስ ያመነ ሰው በሙሉ እኮ ተራ አይደለም። ተራ አባላት፣ ተራ ምእመናን ብለን ሃይራርኪ ወይንም ደግሞ ሞናርኪ ወይንም ደግሞ ይሄ እንደ አርክ ቢሾፕ እናው ታላላቅ ደረጃዎችን መስርተን በህዝቡ መካከል ደረጃዎችን ወይንም ሴክቶችን ወይንም ደግሞ ክላሶችን ካቴጎራይዝ አድርገን የምንኖር ሰዎች አይደለንም። እግዚአብሔር አምላክ ዛሬ ለቤተ ክርስቲያን ጥሪ ያሰማል። ቤተ ክርስቲያን ሆይ በጌታ በኢየሱስ ክርስቶስ ያው ስም እናገርሻለሁ። የዕውሩ አይን ሁኚ፣ የአንካሳው እግር ሁኚ፣ እናም ደግሞ የድሃው አባት ሁኚ። ቤተ ክርስቲያን የድሃው እናት እንሁን፣ የድሆች እናት እንሁን። እነሆ ጠላት ወይንም ደግሞ ጉልበተኛ ወይንም ደግሞ ኃጢአተኛው የነጠቀውን እናስመልስ። ዛሬ እኮ ቤተ ክርስቲያን የምትሄድበት መንገድ በጣም እያስፈራ እኮ ነው ወገኖቼ ሆይ። አባቶቻችን ከሙሴ ጀምሮ የሕግን ቃል ከተቀበሉበት ጊዜ ጀምሮ እስከ ሐዋርያት እስከ ቤተ ክርስቲያን እስከ ትላንትናው ድረስ እነሆ የፍትህ ሰዎች ናቸው። ስለ ፍትህ ይሟገቱ ነበር። ስለ ችግረኛ እየተሟገቱ ይገደሉ ነበር። ሰማዕት የሆኑ ነበር። ዛሬ እኮ እኛን ምቾት አንቆን ከእግዚአብሔር ሐሳብና መንገድ እኮ ርቀናል። እግዚአብሔር ይርዳን። 7 ዓመት አንድ ሰው በባርነት ከቆየ በኋላ እኮ መጽሐፍ ቅዱሱ ነፃ ይውጣ ይላል። ከገዢው እጅ ከጨቋኙ እጅ ነፃ ይውጣ። ነፃ አውጪውንም ደግሞ ባሪያው የሚቋቋምበትን ገንዘብ፣ ከብቶችን፣ መሬትን ሰጥተ ሻኛውና ነፃ ይውጣ ይላል። ዛሬ ቤተ ክርስቲያን ሰዎችን ነፃ እያወጣች ነው። ዛሬ ቤተ ክርስቲያን ስለ ፍትህ በአደባባይ ለመናገር ለምንድን ነው ያፈረች? በአደባባይ ለመጸለይ ለምንድን ነው ያፈረች? በአገራችን እኮ በድሆች ላይ ብዙ መከራ እየደረሰ እኮ ነው። ዛሬ በምድራችን ላይ የከፉ ነገሮች እየሆኑ ነው። ቤተ ክርስቲያን ግን ህንፃን በመስራት ታላላቅ አዳራሾችን በመስራት በፉክክር እርስ በርስ በመወዳደር ብዙ ዘመናዊ መሳሪያዎችን በመግጠም ለአገልጋዮች ተብሎ ታላላቅ ሰዎችን በማይረግ በማጨናነቅ ቄስ ሐዋርያ ምን በማለት በዚህ እኮ ተጠምዳለች። ብሔራዊ ጸሎት ለሀገራችን ለኢትዮጵያ አያስፈልግም ወይ? ለኢትዮጵያ ድሆች አንሟገትም ወይ? ለኢትዮጵያ ችግረኞች አንሟገትም ወይ? ቤተ ክርስቲያን አትሟገትም ወይ?
ዓመት በዓል ሲደርስ ብቻ ነው ወይ ነገሮቻችንን ችግሮቻችንን በሰላም እንፍታ ብሎ በቴሌቪዥን ፊት ቁጭ ብሎ መግለጫ ከመስጠት ያለፈ በእያንዳንዱ ቤተ ክርስቲያን ውስጥ ያለው ጉድ ስንት ነው? ስንቱ እያለቀሰ ነው በቤተ ክርስቲያን ውስጥ። እንኳን እኮ የእግዚአብሔርን ጉብኝት ወጥተን እኮ አንጎበኝም። ይህም በድሃና በሀብታም መካከል ልዩነት ፈጥረን እኮ የምንንቀሳቀስ ሰዎች ነን። በሰሜን ኢትዮጵያ እኮ በትግራይ፣ በአማራ ክልል፣ በኦሮሚያ ክልል በሰዎች ላይ ስንት ሰቆቃ ተፈጽሟል። በ21ኛ ዘመን ሊደረጉ የማይገቡ ነገሮች እኮ ተደርገው የቤተ ክርስቲያን ድምፅ እኮ አይሰማም። ቤተ ክርስቲያን የለችም ወይ? ምናልባት እንታሰራለን ብለን ፈርተን ነው? በማቴዎስ ወንጌል 10:28 እኮ መጽሐፍ ቅዱስ ስጋችሁን የሚገድሉትን ነፍሳችሁን ግን ሊገድሉ የማይቻላቸውን አትፍሩ ብሏል እኮ። ሰዎችን እንድንፈራ እኮ አልተፈቀደም። የሰውን ማይረግና ክብር አናካም። በፖለቲካ ውስጥ እጆቻችንን አናስገባም። ዳሩ ግን ልንከራከር፣ ዳሩ ግን ልንሟገት፣ ዳሩ ግን ለድሆች ልንከራከር ጠበቃ ልንሆን ይገባል። የተነጠቀውን ልናስመልስ ይገባል። የሰው እጅ በመጥረቢያ በዘነዘና ላይ አስቀምጦ በሚቆረጥበት አገር ላይ ሰው እኮ ከነ ህይወቱ ቆዳው በእሳት ተለብልቦ እንደሚሞት በሚዲያ እየሰማን ነው። ያለ አግባብ እንደሚታሰሩ ሰዎች ሽምግልና ሄደው እንደሚረሸኑ እኮ እያየን ነው። ሰዎች እኮ ሲቆስሉ ሲደሙ እየሰማን እኮ ነው። የቤተ ክርስቲያን ድምፅ ዛሬ ካልተሰማ መቼ ነው የሚሰማው? በመጠለያ ጣቢያ ውስጥ ዓመታትን አስቆጥሮ ስለሚሰቃዩ ሰዎች ድምፃችን ለምን አይሰማም? ከመጠለያ ጣቢያ ወጥቶ ወደ ቤታችሁ ይሂዱ ለምን አንልም? በ21ኛው ክፍለ ዘመን ወገን የወገኑን አፍንጫ ሲቆርጥ፣ ወገን የወገኑን ምላስ ሲቆርጥ፣ ወገን ወገኑን በጥይት እየደበደበ ሲገድል ይህን መናገርና መቃወም አይሆንም ማለት ፍትህን ይዞ ወደ አደባባይ ማውጣት ለምንድን ነው ነውር የሆነብን? የፍትህ አምላክ ጣልቃ እንዲገባ ለምን አንጮህም? በጥንት ጊዜ እኮ ሰዎች ታላላቅ ስራዎችን ሰርተዋል። ክርስቲያኖች ናቸው እኮ የባሪያን ንግድ ያስቆሙት በ16ኛው ክፍለ ዘመን። ክርስቲያኖች ናቸው የባሪያዎችን ንግድ ያስቆሙት። በአሜሪካ ላይ የሚፈጸመውን ኢፍትሐዊነትና ግፍን ተቃውሞ በአደባባይ እኮ በመንግስት ታስረው ተገድለው መከራን የተቀበሉት እኮ ክርስቲያኖች ናቸው። በእያንዳንዱ በዓለም ጨለማ ላይ ጣልቃ ገብታ ብርሃን ያመጣችው እኮ ቤተ ክርስቲያን ናት። የባሪያን ንግድ ያስቆመች ቤተ ክርስቲያን ናት። በዓለም ላይ ያለውን ኢፍትሐዊነትን ተቃውማ የተከራከረች ቤተ ክርስቲያን ናት። ዶክተር ማርቲን ሉተር እኮ ለጥቁሮች መብት ተንደላቆ መኖር እየቻለ በትምህርቱ ራሱን አስከብሮ መኖር እየቻለ አይሆንም ብሎ በአደባባይ ተከራክሮ በሰዎች በክፎች በጥይት ተመቶ የተገደለ ሰው። ዛሬ ግን በአሜሪካ ውስጥ ነፃነትን ያስከበረው እሱ ነው። ታላላቅ ለውጦች በዓለም ላይ የተደረጉት ቤተ ክርስቲያን እኮ መሃይምነት በተጠናወተበት ክልል ላይ ገብታ ብዙዎችን አስተማሪ ሆና ከጨለማ ወደ ብርሃን አምጥታለች። ዛሬ በሰሜን ኢትዮጵያ ትምህርት ቤቶች ተዘግተዋል። ሕፃናት አይማሩም፣ ወደ ትምህርት ቤት አይላኩም። ነገሩ ሁሉ ተዘግቷል። በጨለማ ውስጥ ነው ያሉት። ሰው ቆዳው ተለብልቦ እየሞተ ነው። የሰው እጅና እግር እየተቆረጠ ነው። አፍንጫው እየተቆረጠ ነው እና አካላቶቹ ጅማት በጅማት መገጣጠሚያ ላይ በፋስ በመጥረቢያ እየቆረጡ አስተማሪ እንዲሆን እነሆ ለማስተማሪያ ለመቀጣጫ እንዲሆን እናደርጋለን ተብሎ በሰው ልጆች ላይ በወንድሞቻችን ላይ በእህቶቻችን ላይ የሚፈጸመው ግፍ ስንት ነው? ዛሬ በየቤቱ አንጀቱ ተኮማትሮ በረሃብ በጠኔ ተይዞ እያለቀሰ አይኑ እያየ እያለቀሰ የሚሞት ስንት ነው? በህንድ ሀገር እኮ በ17ኛው ክፍለ ዘመን ጆን ዊሊያም ኬሪ የሚባል እኮ ነው። ህንድ ሀገር ላይ ሴቶች ተቃጥሎ ነበር የሚሞቱ። ባላቸው ሲሞት የባል ሚስት እጅና እግሯ ታስሮ በእሳት ትቃጠል ነበር። ዊዶ ባርኒንግ ነበር የሚባለው። የመበሌትን ማቃጠልን ባህል ጆን ዊሊያም ኬሪ ሚሽነሪ ጆን ዊሊያም ኬሪ ሚሶናዊ በህንድ ሀገር የሚፈጸመውን ግፍ በመጽሐፍ በመሟገት ለእንግሊዝ ፓርላማ በማቅረብ ሴቶችን መበሌቶችን ባል የሞተባቸውን ማቃጠል ያስቆመው እኮ የእግዚአብሔር ሰው ነው። መሃይምነትን ከምድር ገጽ ከናካቴ እኮ ያስወገደችው ቤተ ክርስቲያን ናት።
ህዝብ በህዝብ ላይ በሚነሳበት ጊዜ ይሄ መሆን የለበትም ብላ ቤተ ክርስቲያን እኮ ናት ጣልቃ ገብታ ያስቆመች። ህዝብ በህዝብ ላይ በሚነሳበት ጊዜ፣ ብሔረሰብ በብሔረሰብ ላይ በሚነሳበት ጊዜ፣ ወገን በወገን ላይ በሚነሳበት ጊዜ ጣልቃ ገብታ እኮ ያቆመች ቤተ ክርስቲያን ናት። ኢየሱስ ክርስቶስ የድሆች ተሟጋች ነበረ። ኢየሱስ ክርስቶስ የመበለቶች ዳኛ ነበረ። ኢየሱስ ክርስቶስ የአንካሶች እግር ነበረ። ኢየሱስ ክርስቶስ የዕውሮች አይን ነበረ። የዕውራን አይን ነበረ ኢየሱስ ክርስቶስ የመበለቶች ዳኛ ነው። በአደባባይ ወጥቶ እኮ ተከራክሯል። የሃይማኖት መሪዎች በጊዜው የነበሩት ረጃጅም ቀሚስ ለብሰው ህዝቡን ሲያስጨንቁ፣ ቀንበርን በህዝቡ ላይ ሲጭኑ የጫናችሁት ቀንበር ትክክል አይደለም ብለዋል። ነቢዩ አሞጽ ባለሀብቶችን፣ ባለጠጎችን፣ ህዝብን የሚጨቁኑትን እየጨቆናችሁ ነው ብሎ በአደባባይ ተናግሯል። እግዚአብሔር ይፈርዳለሁ ይላል ብለዋል። በስብነት በውፍረት ከፍ ያሉትን እየበሉና እየጠጡ ጠጅ እየጠጡ የወይን ጠጅ እየጠጡ እነሆ የወይፈኖችን ስጋ እየበሉ ሰውነታቸውን ያደለቡትን እናንተ የባሳን ላሞች እግዚአብሔር በእናንተ ላይ ይፈርዳል አለ። ከዚሆን ጥርስ በተጠረበ አልጋ ላይ ትተኛላችሁ አለ። የድሃውን እምባ በድሃው እምባ እጆቻችሁን ትታጠባላችሁ አለ። ማሲንቆ እየተዘፈነላችሁ በዘፈን ትጽናናላችሁ አለ። ኢየሱስ ክርስቶስን በማቴዎስ ወንጌል ከማቴዎስ ወንጌል ምዕራፍ 5 እስከ ማቴዎስ ወንጌል ምዕራፍ 8 እኮ ድሆችን እነሆ ከፍ ለማድረግ የችግረኞችን ጩኸትና እምባ ለማበስ ፍትህን ዳኝቶ የተናገረ ጌታ ነው። ዛሬ ህጎች ሁሉ በጎ አድራጎት ሁሉ እኮ ከኢየሱስ ህይወት እየተቀዳ ነው። ከቀደሙት ክርስቲያኖች ህይወት እየተቀዳ ነው በጎ ነገር እየተደረገ ያለው። የክርስቶስ ኢየሱስ ቤተ ክርስቲያን እለምንሻለሁ፣ እኔን ጨምሮ እለምናችኋለሁ። ወደ እግዚአብሔር እንመለስ፣ ለድሃው እንሟገት፣ ለዕውሩ አይን እንሁን፣ ለአንካሳው እግር እንሁን፣ የድሃው አባት እንሁን፣ ከድሃው አፍ አንቀማ። የእግዚአብሔር ቃል እኮ በማቴዎስ ወንጌል ምዕራፍ 26 ቁጥር 11 ላይ ድሆች ሁልጊዜ ከእናንተ ጋር ይኖራሉ አለ። ድሆች ይጠፋሉ አላለም ኢየሱስ። ድሆች ከእናንተ ጋር አብሮ ይኖራሉ አለ። ድሆች ሁልጊዜ ከእናንተ ጋር ይኖራሉ አለ። ማቴዎስ ወንጌል ምዕራፍ 26 ቁጥር 11 ላይ በዮሐንስ ወንጌል ምዕራፍ 11 ቁጥር 12 እና ቁጥር 8 ላይ ኢየሱስ ክርስቶስ ምንድን ነው ያለው? ጌታ የተባረከውን ይቅርታ ማርቆስ 14:7 ላይ ድሆች ሁልጊዜ ከእናንተ ጋር ይኖራሉ ብሏል ጌታችን ኢየሱስ ክርስቶስ። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ማናቸውም በወደዳችሁ ጊዜ መልካምን ማድረግ ልታደርጉላችሁ ትችላላችሁ አለ በዮሐንስ ወንጌል ምዕራፍ 12 ላይ መድኃኒታችን ኢየሱስ ክርስቶስ መልካምን ለድሆች አድርጉ ብሎ ተናግሯል። እኔ እግዚአብሔር ይመስገን ከእግዚአብሔር ቃል ነገም እንማራለን። በድሃ ስም የሚደረገውን ክፋት፣ ከድሃ አፍ መቀማትን፣ የቤተ ክርስቲያን ዝምታ መሰበር አለበት። በዚህ ርዕሰ ጉዳይ ላይ እንነጋገራለን። እግዚአብሔር አምላክ ትልቅ ነው። የኢትዮጵያ አብያተ ክርስቲያናት በውጭም በአገርም ውስጥ ያሉት ዛሬ ሊቆሙ ይገባል። ለድሆች ጠበቃ ልንሆን ይገባል። የድሆችን እንባ ልናብስ፣ የመበለት ዳኛ በግፍ በውሸት ኃጢአተኛ ነጥቆ የወሰደባቸውን ሰዎች ፍትህ ለማስከበር ልንቆም ይገባል። የኃጢአተኛውን መከራ ልንጋፈጥ ልንሰማ ይገባል። የሰሜኑን የአገራችንን በዜጎቻችን ላይ በኢትዮጵያውያን ላይ በወንድሞቻችን በእህቶቻችን በሴት ልጆች በወንዶች ልጆች ላይ የሚደርሰውን መከራና ግፍ ይብቃ ብለን በአደባባይ ድምፃችንን ልናሰማ ይገባል። ቤተ ክርስቲያን ፖለቲካ ይባላል። ፖለቲካ እኮ የመልካም አስተዳደር ነው። it is the way of administration and ruling። ይህንን ሩሎች መጥፎ የሆነውን መጥፎ ነው ማለት አለብን፣ ክፉ የሆነውን ክፉ ነው ማለት አለብን። ስለዚህ እግዚአብሔርን በእንደዚህ አይነት ሁኔታ ነው የምናገለግለው። እግዚአብሔር አምላካችን ስሙን ለዘላለም የተባረከ ይሁን። ስለዚህ እኛ ይህንን ልናደርግ ይገባል። ዮሐንስ ወንጌል 12:4-7 አንብቡ።
ድሆች ሁል ጊዜ ከእናንተ ጋር ይሆናሉ። በማናችሁም ጊዜ መልካም ነገርን ልታደርጉላችሁ ትችላላችሁ። ታዘናል። ኢየሱስ አዞናል። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ፖለቲካ ውስጥ መግባት አይደለም ይሄ። የፖለቲካ ሰዎች አሉ። የፖለቲካ ሰዎች መልካም ነገር እንዲያደርጉ እኮ አቅጣጫ የሚታሳየው ቤተ ክርስቲያን ናት። ሲሲቱ ቤተ ክርስቲያን ናት የሚታርመው። ግለሰቦች ሲሲቱ እና የድሃውን ነገር ነጥቆ ሲሄዱ ከጥርሳቸው ከአፋቸው የምታስጥለው እኮ ቤተ ክርስቲያን ናት። ቤተ ክርስቲያን ለሰዎች ለችግረኞች በመከራ ውስጥ ለሚሰቃዩ ድምፅ ካልሆነች ኢየሱስ ከመጣ በኋላ ነው ወይ ድምፅ የምትሆነው? ዛሬ እኮ ነው ድምፅ የምንሆነው። ዛሬ እኮ ነው የቤተ ክርስቲያንን መከራ የሕዝብን መከራ ወደ አደባባይ ይዘን ወጥተን ድሆችን ለመርዳት ሕዝቡን ለማገዝ የምንቆመው። ኢፍትያዊ የሆነውን ነገር ይሄ ኢፍትያዊ ነው ማለት አለብን። ግፍን ግፍ ነው ማለት አለብን። ውሸትን ውሸት ነው ማለት አለብን። እውነቱን እውነት ነው ማለት አለብን። ድሃ ሲመዘበር ሲጨቆን ዝም ማለት የለብንም። ቤተ ክርስቲያን ብሔራዊ ጸሎቶችን በማዘጋጀት ግንባር ቀደም መሆን አለበት። በእርቅ ስራ ውስጥ ግንባር ቀደም መሆን አለበት። በማስታረቅ አገልግሎት ግንባር ቀደም መሆን አለበት። በከንቱ የሚፈሰው ደም እንዲቆም ቤተ ክርስቲያን ግንባር ቀደም መሆን አለባት። ዛሬ የስም ማዕት እየደረደርን ቢሾፕ እየተባልን ሐዋርያ እየተባልን የእግዚአብሔር ሰዎች እየተባልን ነቢይ እየተባልን ታላላቅ ስሞችን ለራሳችን እየመረጥን በሚኒስትሪና በአገልግሎት ስም ድሃውን እየመዘበርን ለድሃ ድምፅ መሆን አቅቶናል። እግዚአብሔር ድምፅ ያርግልን። ነገ በኢትዮጵያ ውስጥ የድሃውን እንባ በማበስ ግንባር ቀደም የሆኑ ሰዎችንም ጭምር ስማቸውን እየጠቀስን እንመለከታለን። ከዮሐንስ ወንጌል ምዕራፍ 12 ያለውንና እንዲሁም ደግሞ ስለ አስቆሮቱ ይሁዳ ስለ ሌባው ነገ እንመለከታለን። እግዚአብሔር ይርዳን። የሰማይ አምላክ እግዚአብሔር ያግዘን። መንፈስ ቅዱስንና የርኅራኄውን ጸጋ በውስጣችን ያስቀምጥልን። ስም መንግሥተ ሰማያት አያስገባንም። ቢሾፕ መባል፣ ቄስ መባል፣ እከሌ መባል፣ በአንገታችን ላይ የሆነ ምልክትን ማስቀመጥ መንግሥተ ሰማያትን አያስገባንም። መንግሥተ ሰማያት የምንገባው በበጎ ተግባር በመሟገት የደካማውን እንባ በማበስ ለዕውሩ ዓይን በመሆን እነሆ ጌታ ሆይ ትሉኛላችሁ፣ ፈቃዴን አላደረጋችሁም፣ የኔን ሐሳብ አላገለገላችሁም። ስለዚህ ከእኔ ጋር ዕድል ፋንታ የላችሁም። ትንቢት ብትናገሩ ከንቱ ነው። ድንቅና ታምራትን በስሜ ማድረግ ከንቱ ነው። አጋንንትን ማስወጣት ከንቱ ነው። የኔ ፈቃድ ግን ከሚያለቅስ ጋር ማልቀስ ነው። የኔ ፈቃድ ግን ለዕውሩ ዓይን መሆን ነው አለ ጌታ። የኔ ፈቃድ ግን ለአንካሳው እግር መሆን፣ ለድሃው አባት መሆን ነው። የኔ ፈቃድ ግን ፍትህን ማስከበር ነው። የታሰረውን ማስፈታት ነው። አለዚያ እኮ ጾማችሁንም አልቀበልም ብለዋል ኢየሱስ። እግዚአብሔር አምላካችን የእናንተን ጾም አልመለከትም፣ ሂዱና ለመበለቱ ተፋረዱ፣ የታሰረውን አስፈቱ፣ ለድሃው እንጀራ ስጡ፣ የድሃውን እንባ አብሱ፣ ግፍንም ተጸየፉ ብሎ እኮ በኢሳይያስ 58 ላይ እኔ የሚቀበለው ጾምና ጸሎት ይሄ ነው እንጂ ሰውነትን መቧጨር፣ አመድን መልበስ፣ ማቅን ለብሶ በአመድ ላይ መተኛት፣ በራስ ላይ እነሆ አመድንና ትቢያን መነስነስ ይሄ የኔን ልብ አላራራም ብለዋል ኢየሱስ። እግዚአብሔር አምላካችን እንደዛ ተናግሯል። እንደ እግዚአብሔር ቃል እንድንኖር እግዚአብሔር ይርዳን። የተከበራችሁ ወንድሞችና እህቶቼ አስረዝሜ ይሆናል፣ ይቅርታ አድርጉልኝ። ይህ መልእክት ለብዙዎች እንዲደርስ ሼር አድርጉ። ለብዙዎች መድረስ አለበት። የጊዜው መልእክት ነው። የእግዚአብሔር ቃል ነው። አካፍሉ። ሰው ነውረኛ የሆነውንም ነገር እኮ ሼር እያረገ ነው። ሕይወት ማያንጸው ነገር እኮ ሼር እያረገ ነው። መገዳደልን እኮ ሼር እያረገ ነው። የአንዱን ቁስል እኮ ሼር እያረገ ነው። ይህንንም ሼር እንድታደርጉ ጌታን የምትወዱ ከሆነ ጌታ በልባችሁ አድሮ ከሆነ የርኅራኄ መንፈስ ተቀብለን ከሆነ ይህንን መልእክት ለብዙዎች እንዲደርስ ኮፒ ሊንክ አርጉ። ሼሩንም ደግሞ ለብዙዎች አስተላልፉ።
እያደገ ይሄዳል። ይህ አገልግሎት ከዚህ አገልግሎት ጋር አያይዘን እኛም ለድሆች እንዘምታለን። የችግረኛውን ጩኸት ወደ እግዚአብሔር እናቀርባለን። ቀንበሮችን ከጌታ ጋር ሆነን ጌታ በሚሰጠን ጸጋ እንሰብራለን። ክብር ለመድኃኔዓለም ይሁን። ይህንን ሚዲያ ለርካሽ ነገር አንጠቀም፣ እግዚአብሔርን እናገልግልበት። የሰማችሁትን ሁሉ እግዚአብሔር ያገልግላችሁ፣ ይባርካችሁ። የድሃ አፍ እንድትሆኑ እግዚአብሔር ይርዳችሁ። እነሆ የዕውሩ ዓይን ሁኑ፣ በኢየሱስ ክርስቶስ ጌታ ስም የዕውራን ዓይን ሁኑ፣ የአንካሶች እግር ሁኑ፣ የድሃዎች አባት ሁኑ። እኔ በምኔ ትላላችሁ? እግዚአብሔር አባት ያደርጋቸዋል። ሃሌሉያ! እግዚአብሔር ዓይን ያደርጋቸዋል። ክብር ለኢየሱስ ይሁን። እግዚአብሔር እግር ያደርጋቸዋል። ክብር ለመድኃኔዓለም ይሁን። እኔማ ባዶ ነኝ፣ እኔማ ለራሴ ድሃ ነኝ። እግዚአብሔር እኮ ድሃን ነው የሚጠቀመው። አይገርማችሁም? እግዚአብሔር አምላክ ድሃን ነው የሚጠቀመው። እግዚአብሔር አምላክ ችግረኛን ነው የሚጠቀመው። በሁለተኛ ነገሥት የምናያቸውን 5 ለምጻሞችን ነው እግዚአብሔር የተጠቀመው። ነገሥታት በቤቶቻቸው ተኝተው እያሉ ማንን ተጠቀመ? እግዚአብሔር 5ቱን ለምጻሞች ተጠቀመ። 5ቱ ለምጻሞች የትንቢቱ መፈጸሚያ ሆነ። እንደ ትላንትናው እግዚአብሔር የድሆችን እንባ አብሳለሁ፣ ዱቄት ይረክሳል፣ የሰውን ሥጋ የበላ ሰው፣ የርግብን ኩስ የበላ ሰው፣ የአያን መንጋጋ የበላ ሰው ነገ መልካም ዱቄትን በርካሽ ይገዛል ብሎ የተናገረውን ትንቢት በ5 ለምጻሞች እግዚአብሔር ፈጸመው። የእግዚአብሔር ቃል መፈጸሚያ ትሆናላችሁ፣ ታዋቂ ትሆናላችሁ። ስማችሁን እግዚአብሔር ከዳን እስከ ቤርሳቤ ያወጣል። እናንተ ግን እኔ በምኔ አትበሉ። ትንቢት ልናገር፣ እኔ በምኔ አትበሉ፣ ምንም የለኝም አትበሉ። እግዚአብሔር የራሱ መሳሪያ ያደርጋቸዋል እኮ። ድሮም እኮ የተጣለ ነው የእግዚአብሔር መሳሪያ የሚሆን፣ የተናቀ እኮ ነው የእግዚአብሔር መሳሪያ የሚሆን። በመሳፍንት መጽሐፍ ምዕራፍ 6 እኮ ጌዲዮን በጉድጓድ ውስጥ ነበረ እኮ የተቀመጠው። አንተ ታላቅና ኃያል ጽኑ ሰው አለው እግዚአብሔር አምላክ። በዚያ በጉድጓድ ውስጥ በተቀመጠው በጌዲዮን አማካይነት የሰማይ አምላክ እግዚአብሔር የተጠቃውን የእስራኤልን ሕዝብ ነፃ አወጣ። እልሃለሁ ዛሬ እግዚአብሔር አንተን ነፃ ያወጣል፣ በአንተ ነፃ ያወጣል። እግዚአብሔር ዛሬ በአንቺ ነፃ ያወጣል። ሳታስቢ፣ ሳታውቅ፣ ሳትገምት፣ ሳትጠብቅ የእግዚአብሔር መሳሪያ ትሆናለህ። either you are in the hole, either you are somewhere, either in the deepness of, in deep problem, in different various challenges. Don't worry. እግዚአብሔር አምላክ ይጠቀመሃል። ባለህበት ሁኔታ መሳሪያ ያደርጋል። የዕውሩ ዓይን ትሆናለህ። የአንካሳው እግር ትሆናለህ። የድሃው አባት ትሆናለህ። በኢየሱስ ክርስቶስ ጌታ ስም ይጠቀመሃል፣ ይጠቀመኛል። እኔስ ምን ኖሮኝ መሰለ? ክርስቶስን ይዤ ነው ይህንን አገልግሎት ይዤ የተነሳሁት። I will keep up it። እቀጥላለሁ፣ እናገራለሁ፣ ወደ ኢትዮጵያም እመጣለሁ። እዚህ ብቻ ደቡብ አፍሪካ ስላለው ብቻ አይደለም የምናገረው። እመጣለሁ፣ እዛም እናገራለሁ፣ እሟገታለሁ። የኃጢአተኛውን መንጋጋ ከክርስቶስ ጋር ሆኜ ይሰብራለሁ። በጥርሱ እነሆ የነጠቀውን አስጥላለሁ በኢየሱስ ክርስቶስ ጌታ ስም። እጃችሁን ዘርጉና ልጸልይላችሁ። በእናንተ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ድሃው ነፃ ይውጣ። የዕውሩ ዓይን ሁኑ በኢየሱስ ክርስቶስ ጌታ ስም። የአንካሳው እግር ሁኑ። የድሃው አባት ሁኑ በናዝሬቱ በኢየሱስ ክርስቶስ ጌታ ስም። አባት ሁኑ። ዣጋዶና ማሳንቲያና ናማ ይጠቀማችሁ። የጌዲዮን አምላክ ከጉድጓድ ውስጥ በኢየሱስ ክርስቶስ ጌታ ስም ያውጣችሁ። ከተቀበረ ከተደበቃችሁበት ጉድጓድ እኔ እየተጠቃው ነኝ በምትሉበት ሰዓት የጌታ ጸጋና ቅባት በላያችሁ ላይ ይምጣ። የፍትህ አምላክ እናንተን እንደ ማርቲን ሉተር ይጠቀም። እናንተን እንደ ጆን ዊሊያም ኬሪ ይጠቀማችሁ። አዋጅን በአዋጅ ይሻር በእናንተ ሆኖ ጌታ ጥቂቶችን ተጠቅሞ አገርን ያዳነ አምላክ በእናንተና በእኔ አገርን ያድን። በሰሜን ኢትዮጵያ የወደቀውን ጨለማ በእኔና በእናንተ እግዚአብሔር ያብራ። በቁመናቸው በእሳት የሚለበለቡትን ይታደግ።
አካላቸው በጅማቱ በቋንጃ በማገጣጠሚያ የሚቆራረጡትን ያድን እግዚአብሔር። የኔንና የእናንተን ጩኸት ይስማ። ተባረኩልኝ። ወዳችኋለሁ። በጌታ ሰላምና ፍቅር ዳይና ይደሩ። ከእግዚአብሔር አፍ እንደወጣው ቃል እናንተም ነፃ አውጪዎች ሁኑ። ነፃ አውጪ በምትሆኑበት ጊዜ የጌታን ቅባትና ጸጋ ለስማችሁ ክብር አትጠቀሙ። ጌታ ይባርካችሁ። ዳይና ይደሩ። በኢየሱስ ክርስቶስ ጌታ ስም አሜን።